ክቡራን አድማጭ ተመልካዮቻችን በሕያው እግዚአብሔር በኢየሱስ ክርስቶስ ፍቅር ሰላም ለእናንተ ይሁን። እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኞች ነን። በዛሬው ዕለት ይዘንላችሁ የቀረብነው መልእክታችን የእግዚአብሔር ቤተ መቅደስ እኛ የሰው ልጆች ነን እንጂ ኦርቶዶክሳውያን እንደሚሉት በእጃቸው የተሠራው ቤተ ሕንፃ መቅደስ ሊሆን አይችልም በሚል ኃይለ ቃል እንማማራለን። በዚህ የእግዚአብሔር ቃል ላይ ያሉትን መልእክት ልታካፍሉን እዚህ ስለቀረቡ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኛ በሕያው እግዚአብሔር ስም ከልብ አመሰግናለሁ። እኔም በሕያው እግዚአብሔር ስም አመሰግናለሁ። መዝገበ ኪዳን ነኝ። እስከ መልእክቱ ፍጻሜ አብራችሁ ቆያለሁ። ባለፈው ባስተላለፍነው መልእክታችን የእኛን የሰው ልጆች በደል ኃጢአት ተሸክሞ በመስቀል ላይ ተሰቅሎ ባፈሰሰው ክቡር ደሙ ባርኮና ቀድሶ ቅዱስ ሥጋና ደሙን የሰጠን በገነት መካከል የተተከለ የሕይወት ዛፍ ቃል ሥጋ የሆነው ኢየሱስ ክርስቶስ ነው እንጂ ኦርቶዶክሳውያን መስቀል የምትሉት እንጨት ጣዖት ስለሆነ ሕይወትን የሚሰጥ የገነት ዛፍ ልትሉት አይገባም ብለን ሕያው እግዚአብሔር ያዘዘን መልእክት ወደ እናንተ አድርሰናል። ዛሬ ደግሞ እኛ የሰው ልጆች ለመጸለይ፣ ለመቀደስ፣ አምልኮታችንን በእግዚአብሔር ፊት ለማቅረብ፣ ለመባረክ፣ ለመቀደስ የድንጋይ ቤተ ሕንፃ መስራት ያስፈልጋልን በሚል መልእክት ከጨለማ ወደ ብርሃን የሚያሻግረንን የሕይወት ቃል ልንሰብካችሁ በፊታችሁ ቀርበናል። ወደ መልእክታችን ስንገባ በክርስቶስ ክርስቲያንን የሚሉ የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ የወንጌል ሰባኪ መምህራን ቤተ ክርስቲያንን በሶስት ከፍለው ቤተ ሕንፃ፣ የምዕመናን ኅብረት፣ የቤተ ክርስቲያን መሪዎች በማለት ኦርቶዶክስን ከእግዚአብሔር ቤተ ክርስቲያን ጋር አንድ አድርገው ያስተምራሉ። በዚህ አስተምሮት ላይ እርስዎ ምን ይላሉ? አመሰግናለሁ። ኦርቶዶክሳውያን በእጃቸው የሚሰሩትን ሕይወት እስትንፋስ የሌለውን የድንጋይ ቤተ ሕንፃ የእግዚአብሔር ማደሪያ ቤተ ክርስቲያን ይሉታል። ለመሆኑ አምላካችን ሕያው እግዚአብሔር ኢየሱስ ክርስቶስ በቃሉ በአርአያው አምሳሉ የፈጠረን በመስቀል ላይ ተሰቅሎ በክቡር ሥጋና ደሙ የባረከን የቀደሰን ክቡር ቅዱስ የሆን እኛን የሰው ልጆች ትቶ በድንጋይ ቤተ ሕንፃ ላይ ያድራል? አያድርም። አምላካችን ሕያው እግዚአብሔር የእኛን የሰው ልጆች ጸሎት፣ ቅዳሴ የሚሰማው የሚቀበለው በእኛ በሰው ልጆች የልባችን ንጽህና ቤተ መቅደስነት ነው ወይስ በድንጋይ ቤተ ሕንፃ በኩል? በልባችን ንጽህና ቤተ መቅደስነት ነው። መለኮት ኢየሱስ ክርስቶስ ለማደሪያው የሰራው ቤተ መቅደሱ የሰውን ልጆችን ነው ወይስ የድንጋይ ቤተ ሕንፃ? የሰው ልጆችን ነው። መጀመሪያስ መንፈስ ቅዱስ በሰው እጅ በተሰራው ቤተ ሕንፃ ላይ ያድራል? አያድርም። የመንፈስ ቅዱስ ማደሪያ የሆን የምንባረክ የምንቀደስ እኛ የሰው ልጆች ነን ወይስ የድንጋይ ቤተ ሕንፃ? እኛ የሰው ልጆች ነን። እንግዲህ ኢየሱስ ክርስቶስ የሞተልን በቅዱስ ሥጋና ደግሞ የባረከን የቀደሰን የመንፈስ ቅዱስ ማደሪያ የክብሩ መገለጫ ይሆን እኛ የሰው ልጆች ነን እንጂ ኦርቶዶክሳውያን እንደሚሉት ከድንጋይ የተሰራው ቤተ ሕንፃ የመንፈስ ቅዱስ ማደሪያ ቤተ ክርስቲያን ሊሆን አይችልም። እውነት ነው። ነገር ግን የኦርቶዶክስ ሃይማኖት አባቶች ቤተ ክርስቲያንን በራሳቸው ትውፊትና ቅኖና መሰረት በሶስት ከፍለዋት፣ አንደኛ የቤተ ክርስቲያን መሪዎች፣ ሁለተኛ የእምነት ተከታዮቻቸውን ኅብረት፣ ሶስተኛ በእጃቸው የሚሰሩትን የድንጋይ ቤተ ሕንፃ የእግዚአብሔር ማደሪያ ቤተ ክርስቲያን እያሉ ምዕመን ተከታዮቻቸውን ያስተምራሉ፣ ይሰብካሉ። እንግዲህ የኦርቶዶክስ ሃይማኖት አባቶች፣ የወንጌል ሰባኪ መምህራን ቤተ ክርስቲያን የሚሉት የቱን ነው? የቤተ ክርስቲያን መሪዎችን ካሉ የኦርቶዶክስ ሃይማኖት አባቶች ቃል ሥጋ የሆነውን በመካከላችን በትንሣኤ የተገለጠውን ኢየሱስ ክርስቶስን በእምነት ያልተቀበሉ ትንሣኤን የካዱ ስለሆኑ የክህነት ስልጣን የላቸውም፣ የወንጌል ሰባኪ መምህራን አይደሉም። የኦርቶዶክስ ሃይማኖት አባቶች በቅዱሳን ሐዋርያት ስም የገቡ የጴጥሮስ የጳውሎስ ስልጣነ ክህነት ያለን ማሰር መፍታት የምንችል እኛንን የሚሉ በሃይማኖት ሽፋን በአቋራጭ የገቡ ምድራዊ ካህን ናቸው። በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 34-35 ላይ ኢየሱስ ክርስቶስ አይሁዶችን እውነት እውነት እላቸዋለሁ ኃጢአትን የሚያደርጋት ለኃጢአት ባሪያ ነው፣ ባሪያም በቤቱ ለዘላለም አይኖርም፣ ልጁ ግን ለዘላለም በቤቱ ይኖራል እንዳለው ዛሬም የኦርቶዶክስ ሃይማኖት አባቶች ከእግዚአብሔር ከቃሉ ከፍቃዱ የወጡ በእግዚአብሔር ፊት የምትታይ ቅንጣት ያክል የጽድቅ ፍሬ የሌላቸው ለስልጣናቸው መሸፈኛ ምዕመን ተከታዮቻቸውን የእንጨት መስቀል ጣዖት እያሳለሙ በቤተ ክርስቲያን ስም ገንዘብ ንዋይ የሚሰበስቡ ምዕመን ተከታዮቻቸውን መጽሐፍ ቅዱስ እንዳያነቡ፣ እንዳይጠይቁ፣ እንዳይረዱ በመተት በድግም ታፍዘዋቸው የሚኖሩ ለመንጋው የማይጨነቁ ርኅራኄ የሌላቸው ናቸው። እንግዲህ ባሪያ በቤቱ ለዘላለም አይኖርም እንደተባለው የኦርቶዶክስ ሃይማኖት አባቶች ከእግዚአብሔር ከቃሉ ከፍቃዱ የወጡ የክህነት ስልጣን የሌላቸው ስለሆኑ የእግዚአብሔር ቤተክርስቲያን ሊሆኑ አይችሉም። በሁለተኛ ደረጃ ደግሞ የኦርቶዶክስ ሃይማኖት አባቶች የወንጌል ሰባኪ መምህራን ምዕመን ተከታዮቻቸውን የእግዚአብሔር ቤተክርስቲያን ናቸው ይላሉ። መጀመሪያ የእግዚአብሔር ቤተክርስቲያን ለመሆን ክርስቲያን መሆን ያስፈልጋል። የኦርቶዶክስ ሃይማኖት ምዕመን ተከታዮች ክርስትናን የተቀበሉት ከማን ነው? ከሃይማኖት አባቶች ነው እንዳይሉ የሃይማኖት አባቶች የክህነት ስልጣን የላቸውም። ክር ማተብ አድርጎ የእንጨት መስቀል በአንገት ላይ ማንጠልጠል ደግሞ የክርስትናን ሕይወት አይገልጥም። እንዲያውም የእንጨት መስቀል ጣዖት ስለሆነ
ከማርከስ ከማስቀሰፍ ውጭ አይባርክም፣ አይቀድስም፣ ወደ ዘላለም ሕይወት አይመራም። እንግዲህ የኦርቶዶክስ እምነት ተከታዮች ከእግዚአብሔር ከቃሉ ከፍቃዱ የወጡ ከፍቅሩ የራቁ ሆነው ይኸው እንደሚታዩት ከጠዋት እስከ ማታ በየመሽታ ቤቱ በየመጠጥ ቤቱ የሚውሉ የሚያድሩ፣ የሚጠጡ፣ የሚሰክሩ፣ የሚጨፍሩ፣ የሚዳሩ እንዲሁም በአጋንንታዊ የሱስ መንፈስ ተይዘው የሚያጨሱ የሚቅሙ ሆነው እኛ ባለማተቦች ነን የሚሉ ከንቶዎች ናቸው። ልዑል እግዚአብሔር ቤተ መቅደሴን ያፈረሰ ራሱ ይፈርሳል እንዳለው የኦርቶዶክስ ምዕመን ተከታዮች መቅደስ የሆነውን የራሳቸውን ሰውነት አርክሰው በእጃቸው የሚሰሩትን የድንጋይ ቤተ ሕንፃ ክቡር ቅዱስ ቃል ኪዳን ያለው እያሉ የድንጋይ ቤተ ሕንፃ ስለሚያመልኩ የእግዚአብሔር ማደሪያ ቤተ ክርስቲያን ሊሆኑ አይችሉም። በሶስተኛ ደረጃ ደግሞ የኦርቶዶክስ ሃይማኖት አባቶች የወንጌል ሰባኪ መምህራን በእጃቸው የሚሰሩትን የድንጋይ ቤተ ሕንፃ የእግዚአብሔር ማደሪያ ቤተ ክርስቲያን ይሉታል። እንግዲህ የድንጋይ ቤተ ሕንፃ አእምሮ፣ ሕሊና፣ ሕይወት እስትንፋስ የሌለው የማይመክር የማይጽናና የማይበላ የማይጠጣ ግዑዝ የድንጋይ ጣዖት ስለሆነ የእግዚአብሔር ማደሪያ ሊሆን አይችልም። እንግዲህ እናስተውል። የእግዚአብሔር ቤተ ክርስቲያን ከድንጋይ ቤተ ሕንፃ ጋር ምንም ኅብረት አንድነት የላትም። የእግዚአብሔር ቤተ ክርስቲያን እኛ የሰው ልጆች ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በማመን በአንድነት በፍቅር የምንኖርባት የክርስትና ሕይወት ናት። ጨለማ ከብርሃን ጋር ምንም ኅብረት አንድነት እንደሌለው ሁሉ ኦርቶዶክስም ከእግዚአብሔር ቤተ ክርስቲያን ጋር አንድነት ኅብረት የላትም። ኦርቶዶክስ የእግዚአብሔር ቤተ ክርስቲያን ሳትሆን ምድራዊ ተቋም ናት። ቤተ ክርስቲያን ምድራዊ ሃይማኖት ተቋም ሳትሆን የእግዚአብሔር መንግሥት ናት። እንግዲህ ቤተ ክርስቲያን አትከፈልም፣ አንዲት ናት። እርሷም ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ባፈሰሰው ክቡር ደሙ ባርኮ ቀድሶ በትንሣኤው በእኛ በሰው ልጆች ልቦና ላይ የፈጠራት አዲሱ ሰው ናት። እውነት ነው። የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያውም እናንተ ናችሁ እንዳለው ቃል ሥጋ የሆነውን ኢየሱስ ክርስቶስን በማመን ተባርከን ተቀድሰን የእግዚአብሔር ቤተ መቅደስ የምንሆነው እኛ የሰው ልጆች ነን እንጂ ኦርቶዶክሳውያን የእግዚአብሔር ማደሪያ ብለው የሚሳለሙት፣ የሚተሻሹት፣ የሚሰግዱለት በሰው እጅ የተሰራው ቤተ ሕንፃ ጣዖት ነው እንጂ የእግዚአብሔር ማደሪያ ቤተ መቅደስ ሊሆን አይችልም። ኦርቶዶክሳውያን ቤተ ክርስቲያን የሚሉት በሰው እጅ ከድንጋይ የተሰራው ቤተ ሕንፃ የንግድ ማዕከል ነው። ይኸው እንደምናየው በዙሪያው የተለያዩ ሱቆች፣ መጋዘኖች ተከፍተው የህንፃ መሳሪያ ዕቃዎች፣ ጣውላ፣ ሲሚንቶ፣ ብረታ ብረት የሚሸጥበት፣ ከተለያዩ ሀገሮች የሚመጡ ዕቃዎች የሚነገድበት፣ ከአልኮል መጠጥ እስከ ምንዝር ጌጥ ድረስ የሚሸጥበት፣ በንዋየ ቅዱሳት ስም የሚያመልኳቸውን የእንጨት መስቀል፣ የክር ማዕተብ፣ ስዕለ አድኖ የሚሉትን የወረቀት ምስሎች፣ የጣዖት ዕቃዎች የሚሸቀጥበት የንግድ መናኸሪያ ነው። መጀመሪያም ከድንጋይ የተሰራው ቤተ ሕንፃ የእግዚአብሔር ማደሪያ ሊሆን አይችልም። ነገር ግን ኦርቶዶክሳውያን ይህን ቤተ ሕንፃ የእግዚአብሔር ማደሪያ የክብሩ የረድኤቱ መገለጫ ነው ይላሉ። ለዚህም መነሻ የሚያደርጉት የመጽሐፍ ቅዱስ ቃል በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 21 ቁጥር 12-13 ላይ ኢየሱስም ወደ መቅደስ ገባና በመቅደስም የሚሸጡትና የሚገዙትን ሁሉ አስወጣ፣ የገንዘብ ለዋጮችንም ገበታ የእርግብ ሻጮችንም ወንበር ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ስለሚል ነው። እንግዲህ ኦርቶዶክሳውያን ይህን የመጽሐፍ ቅዱስ ቃል በሥጋዊ አእምሮ ተረድተውት ከድንጋይ የተሰራውን ቤተ ሕንፃ ኢየሱስ ክርስቶስ የጸሎቴ ቤት ያላት ቅድስት መቅደስ የእኛም የጸሎታችን ማሳረጊያ ማዕከል ናት እያሉ ከድንጋይ የተሰራውን ቤተ ሕንፃ ጣዖት እያመለኩ በኃጢአት በበደል ወድቀው ይኖራሉ። ነገር ግን ኢየሱስ ክርስቶስ ቤቴ የጸሎት ቤት ትባላለች ያለው አስቀድሞ ቃል ኪዳን የሰጣቸውን ለርስቶ የመረጣቸውን ዘሩ ያደረጋቸውን በመካከላቸውም ያድር ዘንድ የወደደውን ሕዝበ እስራኤልን ነው። የወንበዴዎች ዋሻ ያደረጋችሁት ማለቱ እስራኤላውያን የተሰጣችሁን ቃል ኪዳን ክዳችሁ በእግዚአብሔር ስም የምትነግዱ የምትዘርፉ ገንዘብ ንዋይን እየሰበሰባችሁ የአጋንንት ማደሪያ ሆናችኋል ማለቱ ነው። ኢየሱስ ክርስቶስ ግን የጸሎት ቤት የሚሆነውን ቤተ መቅደስ የሰራው ባመኑት በተከተሉት በደቀ መዛሙርቱ በሰው ልጆች ላይ ነው እንጂ የድንጋይ ቤተ ሕንፃ አልሰራም፣ ሐዋርያቶቹንም እንዲሰሩ አላስተማረም። ለመሆኑ እኛ የሰው ልጆች በአምላካችን በሕያው እግዚአብሔር ፊት ለመጸለይ፣ ለመቀደስ፣ አምልኮታችን ለማቅረብ፣ ለመባረክ፣ ለመቀደስ ቤተ ሕንፃ ያስፈልጋል? አያስፈልግም። እኛ የሰው ልጆች ወደ አምላካችን ሕያው እግዚአብሔር ኢየሱስ ክርስቶስ ጸሎት፣ ቅዳሴ፣ አምልኮት ለማቅረብ የሚያስፈልገን እምነትና በቃሉ ጸንተን መኖር ነው። መጀመሪያም ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለጸሎት ቤት የሚሆን ቤተ ክርስቲያን ብሎ በሕያው እግዚአብሔር በቅዱሳን በጻድቃን ስም ከድንጋይ ቤተ ሕንፃ አልሰራም፣ አላሰራም። እንዲሁም ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አሕዛብን ደቀ መዛሙርት ያድርጉ አለ እንጂ በአብ በወልድ በመንፈስ ቅዱስ ስም ለጸሎት ቤት የሚሆን ቤተ ክርስቲያን ከድንጋይ ቤተ ሕንፃ ስሩ፣ አሰሩ አላለም። እንግዲህ እናስተውል።
ኢየሱስ ክርስቶስ 2 ዓሣና 5 እንጀራ ባርኮ ቀድሶ 5500 ሕዝብን ያበላው ጸሎት ያደረገው በሰለሞን ቤተ መቅደስ ነው ወይስ በምድረ በዳ? በምድረ በዳ ነው። በምድረ በዳ ነው። እንዲሁም ኢየሱስ ክርስቶስ የአይሁድ ካህናት ፈሪሳውያን ሊይዙት ባሉት ሰዓት በዛች ሌሊት አባት ሆይ ይህች ጽዋ ከኔ ትለፍ ብሎ የጸለየው በጌቴሰማኒ የአትክልት ስፍራ ነው ወይስ በሰለሞን ቤተ መቅደስ? በአትክልቱ ስፍራ ነው። ስለዚህ የኛ የሰው ልጆች ጸሎት፣ ቅዳሴ፣ አምልኮት ከድንጋይ ቤተ ሕንፃ ጋር ምንም ህብረት፣ አንድነት የለውም። በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ኢየሱስ ክርስቶስ አይሁዶችን ይህን ቤተ መቅደስ አፍርሱት በ3ኛው ቀን አነሳዋለሁ ሲላቸው አይሁዶችን መልሰው ይህ ቤተ መቅደስ ለ46 ዓመት ሲሰራ ነበር፣ እንዴት አንተ በ3ኛው ቀን አነሳዋለሁ ትላለህ ሲሉት፣ እርሱ ግን የተናገረው ስለ ሰውነቱ ቤተ መቅደስ ነው ይላል። እንግዲህ አይሁዶች ኢየሱስ ክርስቶስ ይህን ቤተ መቅደስ አፍርሱት በ3ኛው ቀን አነሳዋለሁ ሲላቸው የተናገረው ሰለሞን የሰራውን የድንጋይ ቤተ ሕንፃ መስሏቸው ቤተ መቅደስን የሚያፈርስ ብለው በአይሁድ ሸንጎ ከሰሱት። ነገር ግን ኢየሱስ ክርስቶስ የተናገረው በመስቀል ላይ ተሰቅሎ ባፈሰሰው ክቡር ደሙ ባርኮ ቀድሶ ቤተ መቅደሱ የሚያደርገውን የአዳም ሰውነት ነበር። እንግዲህ ኦርቶዶክሶች ያስተውሉ። ኢየሱስ ክርስቶስ አይሁዶችን ይህም ቤተ መቅደስ አፍርሱት በ3ኛው ቀን አነሳዋለሁ ሲላቸው የተናገረው ስለ ሥጋው ሰውነት እንደሆነ ሁሉ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴ ዋሻ አደረጋችሁ ሲልም ቤቴ ያለው አስቀድሞ ለአባቶች ለቅዱሳን ነቢያትም ርስት አድርጎ የሰጣቸው ማርና ወተት የሚፈስባት ምድር ስትሆን በመጨረሻም ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ባፈሰሰው ክቡር ደሙ ባርኮ ቀድሶ በትንሣኤው በእኛ በሰው ልጆች ላይ የመሰረታት ቅዱስ መቅደሱ ናት። ስለዚህ ለዘመናት በበደል በኃጢአት የወደቀ በሕግ እርግማን የታሰረ በስርቆት በራስ ወዳድነት በክፋት የነበረ ጣዖት እያመለከ በስካር በጭፈራ ፈርሶ የነበረውን የአዳምን ሰውነት ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ባፈሰሰው ክቡር ደሙ ባርኮ ቀድሶ በትንሣኤው ቤተ መቅደሱ አካሉ አደረገው። እንግዲህ ኢየሱስ ክርስቶስ ቤት ያለው በመስቀል ላይ ተሰቅሎ ባፈሰሰው ክቡር ደሙ የባረከን የቀደሰን የትንሣኤ ሕይወት ያለን እኛ የሰው ልጆች ነን እንጂ የድንጋይ ቤተ ሕንፃ በኢየሱስ ክርስቶስ ክቡር ሥጋና ደሙ የማይባረክ የማይቀደስ የትንሣኤ ሕይወት የሌለው የድንጋይ ጣዖት ስለሆነ የእግዚአብሔር ቤተ ክርስቲያን ሊሆን አይችልም። በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ ኢየሱስ ክርስቶስ ቅዱሳን ሐዋርያትን እናንተ በእኔ ብትኖሩ ቃሎችም በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሁንላችሁማል እንዳለው ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን የሰው ልጆች ጸሎት የሚሰማው የሚቀበለው በእምነት ከእርሱ ጋር እየኖር በምንሰራው የጽድቅ ሥራ ነው። የቀደሙት ቅዱሳን ጻድቃን ወደ አምላካችን ሕያው እግዚአብሔር ጸሎት ምስጋና ያቀረቡት በየት ቦታ ነው? የባረካቸው የቀደሳቸውስ እንዴት ነው ስንል ጻድቁ አብርሃምን ሕያው እግዚአብሔር ጸሎቱን የሰማው የተቀበለው ጣዖት ከሚያመልኩ ቤተሰቦች ጋር እየኖረ ሳለ ነው። ጻድቁ አብርሃም ጣዖት ከማምለክ ወጣ፣ ሕያው እግዚአብሔር ባረከው፣ ቀደሰው፣ የሕዝብና የአሕዛብ አባት አደረገው። እንግዲህ ጻድቁ አብርሃምን ሕያው እግዚአብሔር ጸሎቱን የሰማው የተቀበለው በድንጋይ ቤተ ሕንፃ በኩል ሳይሆን ጻድቁ አብርሃም ጣዖት ከማምለክ ወጥቶ የተስፋውን ቃል ኪዳን ጠብቆ ስለኖረ ነው። እንዲሁም ነቢዩ ዮናስን ከአሳንባሪ ሆድ ውስጥ፣ ነቢዩ ዳንኤል ደግሞ ከአንበሳ ጉድጓድ ውስጥ ጸሎታቸውን ሰማቸው፣ ተቀበላቸው። ስለዚህ አምላካችን ሕያው እግዚአብሔር ቅዱሳን ነቢያትን ጸሎታቸውን የተቀበላቸው እነርሱ ለተስፋው ቃል ኪዳን የተመረጡ የእስራኤል ሕዝቦች ስለሆኑ ነው እንጂ ሰለሞን በሰራው የድንጋይ ቤተ ሕንፃ በኩል አይደለም። በአዲስ ኪዳንም ብንመለከት እናታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን የወለደችው በቤተልሔም በከብቶች ግርግም ነው እንጂ ሰለሞን በሰራው የድንጋይ ቤተ ሕንፃ አይደለም። ቅዱሳን ሐዋርያትም ሁለቱ ወንድማማቾች ጴጥሮስና እንድርያስን እንዲሁም ዮሐንስና ያዕቆብንም በገሊላ ባህር አሳ ሲያጠምዱ ጠራቸው። ቅዱስ ጳውሎስንም በደማስቆ መንገድ ሳለ ጠራው። ስለዚህ እኛ የሰው ልጆች ወደ አምላካችን ያው እግዚአብሔር ኢየሱስ ክርስቶስ ጸሎት፣ ቅዳሴ ለማቅረብ የሚያስፈልገን በእምነት የምንሰራት ፍቅር ናት እንጂ በምድር ላይ በእጃችን የምንሰራው የድንጋይ ቤተ ሕንፃ አይደለም። እንግዲህ ኦርቶዶክሳውያን ያስተውሉ። ጸሎት ለማቅረብ የድንጋይ ቤተ ሕንፃ ያስፈልገናል ለሚሉ የጸሎት ቤታችን ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን በማመን የምንለብሰው የኢየሱስ ክርስቶስ አካል ነው እንጂ የድንጋይ ቤተ ሕንፃ አይደለም። ስለዚህ የጸሎት ቤታችን በጊዜ በቦታ የማትወሰን ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በማመን በአንድነት በፍቅር የምንሰራት ቤተ መቅደስ ናት። እንግዲህ ኦርቶዶክሳውያን የጸሎት ቤት ብለው በሕያው እግዚአብሔር በቅዱሳን በጻድቃን ስም የሚሰሩት ቤተ ሕንፃ ከሕያው እግዚአብሔር ጋር የሚገናኙበት የመገናኛ ድንኳን ሊሆን አይችልም። ቃል ሥጋ የሆነው በትንሣኤ በመካከላችን የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ከእርሱ ጋር በእምነት ኅብረት እንዲኖረን የመገናኛ ድንኳን አድርጎ የሰጠን
እህት ወንድሞቻችንን፣ የሰው ልጆችን ነው። በመጽሐፍ ቅዱስ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 20 ላይ ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው፣ የሚያየውን ወንድሙን የማይወድ ያላየውን እግዚአብሔርን እንዴት ሊወደው ይችላል እንዳለው ኢየሱስ ክርስቶስ የእኛን የሰው ልጆች ጸሎት፣ ቅዳሴ፣ አምልኮት የሚቀበለን በእምነት በተሰጠን ጸጋ ቤተ መቅደሱ ባደረጋቸው በሰው ልጆች መካከል በምናቀርበው የእርቅ፣ የይቅር ባይነት፣ የፍቅር መስዋዕት ነው። በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 2 ቁጥር 16-17 ላይ ኢየሱስ ክርስቶስ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ ይላል። እንዲሁም ደግሞ በመዝሙረ ዳዊት ምዕራፍ 69 ቁጥር 9 ላይ የቤት ቅናት በልታኛለችና የሚሰድቡን ስድብ በላይ ወድቋልና ያለው ሰለሞን ስለሰራው የድንጋይ ቤት ሕንፃ አይደለም። ኢየሱስ ክርስቶስ የአባቴን ቤት የንግድ ቤት አታድርጉ ባለ ጊዜ ደቀ መዛሙርቱ የቤት ቅናት ይበላኛል ተብሎ እንደተጻፈ የተናገሩት እግዚአብሔር ለርስቶ የመረጣቸው የእስራኤል ሕዝብ እግዚአብሔርን አሳዝነው በንግድ በስርቆት ራሳቸውን ስላረከሱ በኃጢአት በበደል ስለወደቁ ነው። እኔ ቀናተኛ አምላክ ነኝ ብሎ ኢየሱስ ክርስቶስ ያስተማረው የገሰጸው የገረፈውም የአባቴን ቤትም ያለውም የሰለሞን ቤተ ሕንፃ ሳይሆን የሰው ልጆችን ነው። እንዲሁም ደግሞ ዳዊት በመዝሙሩ የቤት ቅናት በልታኛለችና የሚሰድቡን ስድብ በላይ ወድቋልና ያለው እግዚአብሔር የእኛን የሰው ልጆች በደል ኃጢአት በልጁ በኢየሱስ ክርስቶስ ላይ እንዳኖረ የሰው ልጆችንም ስለማዳን ደዌያችን እንደተቀበለ ስለመተላለፋችንም እንደቆሰለ እንዲሁ ደግሞ ዓለም እኔ እንደጠላኝ እናንተንም ዓለም ይጠላችኋል እንዳለው ሐዋርያት ከትንሣኤው በኋላ ኢየሱስ ክርስቶስ ስለ ቤተ መቅደስ የከፈለውን ስቃይ፣ መከራ፣ እንግልት እነሱም በአሕዛብ መካከል መቀበላቸውን ያመለክታል። ክቡራን አድማጭ ተመልካዮቻችን በዛሬው መልእክታችን በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 13-14 ላይ እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አድርገዋለሁ፣ ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ እንዳለው እኛ የሰው ልጆች ጸሎት፣ ቅዳሴ፣ አምልኮት በማቅረብ የምንባረክ የምንቀደሰው ቃል ሥጋ የሆነውን ኢየሱስ ክርስቶስን በማመን ኢየሱስ ክርስቶስ በደሙ በሰራት ቤተ መቅደስ ሆነን የአብን ፍቃድ በመፈጸም ነው እንጂ የጸሎት ቤት ብሎ በኢየሱስ ክርስቶስን ቤተ ሕንፃ በማነጽ ቤተ ሕንፃውን መካከለኛ አድርጎ ወይም የኢየሱስ ክርስቶስ አካል አድርጎ በፊቱ መጸለይ፣ መስገድ፣ ማምለክ ወደ እግዚአብሔር አያቀርብም፣ አይባርክም፣ አይቀድስም። እንዲያውም ጣዖት አምላኪነት ነው። ስለዚህ በመላው ዓለም ያላቸው የሰው ልጆች በሙሉ በመንፈሳዊ ሕይወታችሁ በጸሎታችሁ እንድትባረኩ፣ እንድትቀደሱ የእግዚአብሔር ሰላም፣ ፍቅር፣ ረፍት እንድታገኙ የእግዚአብሔር ቤት ከምትሉት የድንጋይ ቤተ ሕንፃ ጣዖት ከማምለክ ወጥታችሁ ቃል ሥጋ የሆነውን በትንሣኤ በመካከላችን የተገለጠውን ኢየሱስ ክርስቶስን በእምነት ተቀበሉት እያል በዛሬው ዕለት እኛ የሰው ልጆች ለመጸለይ፣ ለመቀደስ፣ አምልኮታችንን በእግዚአብሔር ፊት ለማቅረብ፣ ለመባረክ፣ ለመቀደስ የድንጋይ ቤተ ሕንፃ መስራት ያስፈልጋልን ብለን ባቀረብነው መልእክት ላይ ብዙ ግንዛቤና ማስተዋል እንዳገኛችሁ ተስፋ እናደርጋለን። በቀጣይም በዚሁ መልእክት አስተምሮ ላይ እንማማራለን። የእግዚአብሔር ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን።